አይነት ሰማዕትነት አለ። የቂሳሪያው ኤጲስቆጶስ ቂሳሪያው ወይም ደግሞ የቂሳሪያው ሊቀ ጳጳስ የነበረው አውሳቢዮስ ወይም ደግሞ አውሳቢዮስ ዘቂሳሪያ የሚባለው ታላቁ ሊቅ የሰማዕታት ደም የክርስትና ዘር ነውና የሰማዕታትን ገድል መጻፍ ለሃይማኖት ለክርስትና ሃይማኖት ያለውን ጠቀሜታ የጎላ ነው ብሏል። እየሰማችሁ ነው አይደለ? የክርስቲያን ወይም ደግሞ የክርስቲያኖች ደም የሰማዕታት ደም የክርስትና ዘር ነው። ኢግዲ ወሬ ገምቶታ ጀዴ ቁልቁሉን ጳጳሲን ብየ ቂሳሪያ አውሳቢዮስ ከን ጀደሜ ኢግዲ ወሬ ገምቶታ ሂደ ክርስቲያኖታቲ ጀዴ አርጊቴ ማል ጀነሜ ሚስማሪ ፊ ክርስቲያኒ ጋፈሩ ኩተሙ ጀባቻ ደመ ጀነሜ ትሪ ማሊ ጀቸመ ቆፋ ማጥሙረረ ክርስቲያንና ሚስማሪ ሲመታ ነው አይደል እንደሚጠብቀው ይያል አይደል እንዴ በመዝሙራችን በስብከታችን እና ታዲያ ለምንድነው አሁን ማንጠብቀው? ፈተና ሲመጣ ለምንድነው ጠንከር ማለት ያቃተን? ለምንድነው ፈተና እንሻገራለን እናልፋለን ለምንድነው ማለት ያቃተን? ማፊን ደርቢና and GPU for faster and smoother gameplay. Upgrades to our GPU are Unfan tokko media raba anero sambo anilale. Amma media rabo ana dabalate media rabo. Resus tichenan kamaram yal samara gilgai. Ergo ነገር hunduma wan hojjan hunduma አፉረ ቁልቁሉ ዱርሲሲሱ ቀብና ዋቀዮን ዱርሲሲሱ ዋቀዮን መነሳ ኦሮማፍ ደበርሴ ከነበራ ማሌሮ ሞቶሌን ጉርጉዶን ከአኒ ቱሬ ሞቶሌን መነ ዋቀዮ ጉባ ቱረን በሌሳ ቱረን ያደኬት የሚወጋ ሰደን እምነታችን ጾም እስከ ስንት ሰዓት ነው? ጾም ደረሰ። ቦቤሴ ጋፋ ብሉ መኒ ክርስቲያና ሂምበዴ ገለኒ ፊ ኡልፊኒ ዋቀዮ ዳፋታ ኢኑማው ደጋግዴ ቢሊሶምቴ አርገምቴ መኒ ክርስቲያና አርጊቴ የሮ በተስካኒ ጉበቱ ሆ ጀነቻል አናፋቲስ ሂንካና አናፋቲስ በከረፍኒ እንደመቅና ገለኒ ረቢ ፈተው ወንተ ሰሞነ ከነተ ኤኬሰት ሁንዱማ አመ ሲርቢቱን ተኮ እንጅርቱ ቲክታኪር ገለኒ ዋቀዮ ፈተው ከኑመቲ ነው አጀበስ ዋቀዮ አኒ ከነን ጀዳን ኑንፋ ኮዲ በሰሞኑ ጉዳይ በእውነት እኔ በጣም ምንድነው መሰላችሁ በተለይ ሶሻል ሚዲያ ላይም ተጠቃሚው ታውቃላችሁ በሰሞኑ ጉዳይ ባለው አንዳንድ ነገር አሁን ዘፋኞች ምናምኖች የሉም አሁን ፌስቡክ ቲክታክ ላይ የሉም እየዘፈኑ አይደለም አቆመዋል ለካ ሌላም ጊዜ ይሄ ሶሻል ሚዲያውን የምናጨማልቀው እኛው ኦርቶዶክሳውያኑ ባለማህተቦቹ ነን እንዴ ለካ አሁን ፈተና ሲመጣ ዘፈኑም ቆመ አጀንዳ ተቀየረ አሁን ክርስቶስ እያንዳንዳችንን እየቀሰቀሰን እያንዳንዳችንን ልባችንን እያንኳኳ መሆኑን ግን እንዳትረሱ እሬት ይወባዱ ደገፈን አመሰነንታኔት ይገሩ ካዮን እትኑቲ ወሬገሙማቲ ከፈሉፍ ቤኩ ደንደኡ ደቀብና ቁልቁሉን አውሳቢውስ ነምኒ ቢየቂሳሪያ ጳጳሲን ቢየቂሳሪያ ማልጀዴ ኢግኒ ክርስቲያኖታ ጀዴ ኢግኒ ክርስቲያኖታ ሂደ ኢግኒ ወሬገምቶታ ሂደ ክርስቲያኑን ማቲየ የሰማዕታት ደም
የክርስትና ወይም ደግሞ የሰማዕታት ደም የክርስትና ሀረግ ነው ወይም የክርስትና ዘር ነው ያሉ። ሰማዕታት ከአው ወደሙ በእንተ እግዚአብሔር ወተአገሱ ሞተ መሪረ በእንተ መንግስተ ሰማያት አይደል እንዴ? ውዳሴ ማርያም ስንጸልይ ሰማዕታት የዚህን ዓለም ጣዕም ናቁ፣ ደማቸውንም ስለ መንግስተ ሰማያት አፈሰሱ። ደማቸውን ስለማን አፈሰሱ ነው ያልኳችሁ? ኢገሳኒ ዋዬ ኤኙ ደንገላሳኒን ሲንጀ ዋዬ ሞቱማ ዋቀዩፍ ኢገሳኒ ደንገላሳኒ ጀደ መጫፍ ነምኒ ዋሄዱዳፍ ኢገሳ ከነንገላሱ ጅራ ሰው ስለ ብዙ ነገር ደሙን የሚያፈስ ይኖራል። የሆነቿን አፈቀርኩ ብሎ እሷን ካላገኘው ብሎ ከስንተኛ ፎቅ ላይ ራሱን ወሩሮ ደሙን የሚያፈስ አለ። በቃ ሴት ከሴት ጋር ደግሞ የሚወዳትን የሆነቿን ሴት ስላላገኘ ወይም የምትወደውን የሆነውን ወንድ ስላላገኘች ራሷን መኪና ስር ባቡር ስር ጥላ ደማቸው የሚፈስ ብዙ ሰዎች አሉ። ስለ ሀገር ድንበር ብለው ደግሞ የሀገር ድንበር የሀገር ሉዓላዊነት እንዲከበር ብለው ደግሞ ስለ ሀገር ደማቸው የፈሰሰ አጽማቸው የተከሰከሰ አጥንታቸው የረገፈ ደግሞ ሀገርን የሚጠብቁ እንቅልፍ የሌላቸው ደግሞ ዘብ የሀገራችን ዘብ የዓለማችን ዘቦች የሆኑ ደግሞ ወታደሮች አሉ። ለምን ዓላማ ደማችንን እንደምናፈስ ማወቅ መቻል አለብን። አንዳንዱ ደግሞ ስለ መሬት ብሎ ስለ ድንበር ብሎ ደሙን የሚያፈሳል። እሱን ዋጋችንን ከእግዚአብሔር ዘንድ እናገኛለን። ለምን ዓላማ ግን ደማችን መፍሰስ እንዳለበት፣ ለምን ዓላማ ግን ሰማዕት መሆን እንዳለብን ግን ጠንቅቀን ማወቅ ያስፈልጋል። ማለት ሲኒን ጀቹ በርባዴ ነምኒ ሰበበ ገራገራቲን ዲገሳ ደንገላሳ አበሉን ተላ በሉን ጃለዴ ሼ ደብናን ጅራቹን ደንዶ ሄዴ ባቡረ ጀላውፍ ቡሴው ፈጄሰ ፎቂ ራፍ ደርበቴው ፈጄሰ ቆሪቸ ዱጌው ፈጄሰ ቶኮ ቶኮሞ ዳንጋ ብየ ኮቲፍ ጀዴ ዳንጋ ብየ ሳቲፍ ቶፈልሙ ረሳሳን ሩኩተሜ ዲግኒሳ ደንገለኤ ዱአ ቶኮ ቶኮሞ ካዮ መቲ ዱኡፍ ካዮ መቲ ወሬገሙማቲ ፉዳቱፍ ሌምቤኩ ለፋፍ ጀዴ ati kanada ati sanyiin kee kanada an sanyiin koo kanada obboleessa sanyummaadhaan ka'eemmoo kan obboleessa isaa wajjin wal ajjeesu moo meeqatu jira albee wal irratti kaasu sababa maaliitiif akkati wareegama taatu bari kanaan alatti dhiiga kee akkasumatti dhiiga kee bilisan dhangalaase wanti atitti dhiiga kee wanti itti wareegamummaadhaatti kafaltu beekuu danda'uu qabda. ለምን ዓላማ ሰማዕት መሆን እንደምንችል ማወቅ ያስፈልጋል። እግዚአብሔር ልጅ ሰማዕትነት ያው ለምንድን ነው ዛሬ ይሄንን ሐሳብ ያነሳው ብላችሁ ጥያቄ ለሚፈጠርባችሁ ሰዎች እየተማርን ያለነው ነገረ ቅዱሳን ነው። በነገረ ቅዱሳን ውስጥ ደግሞ ቅዱሳት ሰማዕታትን እያየን ነው። ቅዱሳት ሰማዕታት እና ሁለት አይነት ሰማዕትነት አለ እንዳትረሱ። ስንት አይነት ሰማዕትነት አለ አልኳችሁ? ስንት አይነት ሰማዕትነት አለ? ወሬገሙማ ዮኪን ወሬገማ ጎሳ ለመቱ ጅራ እንራንፈቲና የመጀመሪያው ሰማዕትነት ወይም ሰማዕትነት በሁለት ይከፈላል። ወሬግሙማን በከለመቲራም እኒ ጀልቀባ የመጀመሪያው ሰማዕትነት ሰማዕት ዘእንበለ ደም ይባላል። ሰማዕት ዘእንበለ ደም ጻፉ እስቲ። ሰማዕት ዘእንበለ ደም ያለ ደም ሰማዕትነት የሚሆን እኒ ጀልቀባ ደንገለኡ ዲጋ መሌ ወሬገምቶ ተከንታ አንጀቻ ደንገለኡ ዲጋ መሌ ወሬገምቶ ተከንጀረም ሰማዕት ዘእንበለ ደም ማለት ደም ከማፍሰስ ወይም ደም ከመፍሰስ መለስ ያለ ሰማዕትነት ያ ማለት ነው። እውነትን ከመናገር ያለ ጥፋታቸው ስደት፣ እስራት፣ ግዞት፣ ስድብ፣ ነቀፌታ ሲሰድቧቸው ብላችሁ የተሰደዳችሁ አንድ ቁጥርን ጻፉ። ሚዋይ ክርስቶስ ይፍጀተኒ ከን አርያተም ተለኮ ስተቆረይሳ ሚዋይ ክርስቶስ ይፍጀተኒ ብየ ኬሰኒ ከንባተን ይቅርታ ሜ መቃ ክርስቶስ ይፍጀተኒ ከን አረብሰምተን መቃ ክርስቶስ ዋንመ ክርስቲያነ ታቴ ቆፋፍ ከን አረብሰምቴ ከን ቱፈተምቴ ከን ጅበምቴ ከን ጥሬፈተምቴ መቃ ክርስቶስ ይፍጀምቴ ከን አረብሶም ባየ ስረት ቡዴ መቃ ክርስቶስ ይፉለ ደማ ፉልረተን ጅበምቴ በቃ ስለ ክርስቶስ ስም ብላችሁ የተጠላችሁ የተሰደባችሁ ከሀገር የወጣችሁ የተሰደዳችሁ ታዲያ አሁን ህይወትን ለማስተካከል ወደ አረብ ሀገር ወደ አውሮፓ ወደ አሜሪካ ምናምን የሄዳችሁ ህይወታችሁን ለማስተካከል ገንዘብ ለማግኘት ስለ ክርስቶስ ፍቅር ብዬ ነው የተሰደድኩት ብላችሁ ግን እንዳታስቡ፣ እናንተ ሞኞች ናችሁ።
biyya arabaa baatanii buddeena nyaachuudhaaf buddeena keessan jireenya keessan sirreeffachuudhaaf biyya arabaa xiyyaara yaabbattee deemte ani maqaa kiristoosiif hin godaane yotti hin gowwobin ati xiyyaara yaabbattee deemte maqaa kiristoosiif godaanta warra akkas jettanii yaadda yoo jiraattan isin hin jedhe maqaa kiristoosiif ila kiristoos maal jedhe yoo isin jibban yoo isin arrabsan yoo maqaa kootiif jettanii jedhe gooftaan keenya Yesuus Kiristoos maqaa kootiif jettanii yoo isin arrabsan yoo isin ari'atan biyya sana dhiisaa fi gara biyya biraatti godaana ሲሰድቧችሁ ሲያንቋሽሿችሁ በዚያ ሀገር እንዳትኖሩ ይኸው እንዳትኖሩ በዚያ ሀገር በምትኖሩበት ሀገር እንዳትኖሩ እንኳን ተጽዕኖ ቢፈጥርባችሁ ያንን ሀገር ትታችሁላችሁ ወደ ሌላ ሀገር ሂዱ ተሰደዱዋል ስለዚህ ስለ ክርስቶስ መሰደድ ምን ማለት ነው ሰማዕትነት ዘእንበለ ደም ይባላል ማለት ነው ስለ ክርስቶስ ብሎ መሰደድ ዋይ ጎፍታ ከኝ ፈይሳ ከኝ ኢየሱስ ክርስቶስ ይፍጀኒ አሪአተሙ ዮ መቃ ጎፍታ ከኝ ኢየሱስ ክርስቶስ አቲ ቢየ ከነንጅራቱ ክርስቲያኖ ታቲ አጂፈሙ ቀብደ አሪአተሙ ቀብደ ጀአሜ ለብሲን ሲረቲ በይ መቃ ጎፍታቲፍ መነኬ ቀበኘኬ ማቲኬ ሁንዱማ ዲስቴ ቢየ ሰና ገዲስቴ በደግ ቢየ ብራ ዴሙ ጅጅርቲ ወጅራቲ አቲ ወሬገማ ይገመሌ ሰማዕት ዘእንበለ ደም ትባላለህ ማለት ነው አሁን ግን በርገር እየበላህ ፒዛ እየበላህ ሽርሽር እየሆንክ ሽርሽር እያልክ የፈለከውን ቀይረ ለብሰ የፈለከውን እንደፈለክ ሆነ እኔ ሰማዕት ነኝ የነሙ አንድ ቀን እንዳልኳችሁ ነው አንዳንድ ሰዎች በሆነ ነገር ይጣሉና አንቺም ብሎ ኦርቶዶክስ ተብላችሁ በራሳችሁ ጥፋት ሰዎች ሰድባችሁ እኔ ሰማዕት ነኝ ብላችሁ እንዳታስቡ ይሄ በሃይማኖት የመጣ ሰማዕትነት ከሆነ ብቻ ሰማዕት ዘእንበለ ደም ደም ሳይፈስ ሰማዕትነትን መቀበል ስድቡ ሊሆን ይችላል አዎ ቤተክርስቲያን ተሰድባለች አዎ ኦርቶዶክሶች እግዚአብሔርን አያውቁም ተብሎ በአንዳንድ የግለሰቦች አዳራሽ ውስጥ ቤተክርስቲያን ተሰድባለች ክርስቲያኖች ተሰድበናል ዝም ብለው ስም እየጠሩ ማለት ነው ማን ነው ፍቅር የተዋህዶ ልጅ ቦንቱ ምናምን እንደገና ይሄ ስም እየጠሩ መናገርን ያቃታቸው እንጂ ባለማይተቦች ያሉ ስም ጠርተው ክርስቶስን አታውቁም እናንተ ብለውን የለ መቃኑ አሙዲ ሰመሌ አበሉ ኤኙ ደኒ መቃ ኬኛ ንዋምኔ መቃ ዱንፋ መሌ ወሉማ ገለቲ መቃ ወሎማ ኬኛን ወረባ ፈኖ ጀደኒ ንዋመኒ